ለምን ተዛልሽ? ካልታመመሽ ታዲያ ያለ ልማዷ ቤቷን ዘግታ የት ትገባለች? ቤት ውስጥ ሰው ጠፍቶ አያውቅም። በህይወቴም ቤታችን እንደዚህ ተቆልፎ አይቻላውቅም። ሰራተኛዋ ሴት ሄደች። ወይ ዘመድ ሞቶ ለቅሶ ተጠርተው ሄደዋል፣ ወይ አንድ ሰው ታሟል። ወይኔ አይፈራም ጋም አይፈራም በራችን ልክ አይሰራም አይፈራም ጋም አይፈራም ቤታችን መብራት የለም አንድ አለብሽ አሸነፋት ያዝ እንግዲህ ያዝማ አንቺ ጨብ ብሎ ሰክሮሽ ቆይ ሰው ነው ሌባ ነው በር ላይ የሚታየኝ? ሌባ ነው እንዴ የተከበራችሁ ሌቦች፣ ስለተሳሳታችሁ ይቅርታ እንጠይቃለን። ይሄ የጥፍ ወርቅ ቤት ነው። አዎ በሌባ አይደፈርም። ቁሙ ብያለሁ፣ ቁሙ እንዳታበላሹን። እኛ ቆመናል። ትንሽ አታፍሪ? በዚህ እድሜሽ እንዲህ ተንጀባረሽ ትመጫለሽ? ማለበል አንቺ ወይ ሙሽሪት ናት። ሙሽሪት ለምዳለች ተናቷ ታባቷ ጠቢቡን ወዳለች ብለን ትከሻችን እስኪል ድረስ የጨፈርንላት ሙሽሪት እኔም በበላሁ ኩርምት ብላችሁ ምን ትሰራላችሁ? አናስገባም ሰርገኛ እደጅተኛ ሰርገኛ እደጅተኛ በረኛ እደጅተኛ ደጅማተኛን እኮ ምን ቀረን? እኔ ደጅ ልተኛልሽ አንዷ ልጅን ጠቢብዬ ወይ አንዷ ልጄ ባል አቤት እንደው ምን ነገር ጣላችሁ? ምን አመጣችሁ? ምን ነው አጋብተን እጃችሁን አቆላልፈን ሸኝተናችሁ ሆይ ብለን ቆይ ከሱ በፊት እንኳን ደህና መጣችሁ። የቤቱን በር ቁልፍ ስጪኝ። ሃኒ ረጋቤ ሃኒ ብትል ሃኒሙን እንዴት ነበር? ሃኒ ብሎ ጠራት እንዴ አንተ? ሃኒማ እኔ ቤት እንዳትገባ ብሌን በላት አንተ። አንቺም ጥበብ ባለፈበት ባያልፍም እናት አባት ባወጡለት ስም ጠቢቦ ብለሽ ጠሪው። በይሽ አሁን የበሩን ቁልፍ ስጪኝ። ቁልፉን ስጪኝ፣ የቤቴን በር ከፍቼ ልግባበት። አሆይ ቁልፉን ስጪኝ፣ ገብቼ ልግባ። የጠየኩሽን መልሽልኝ እንጂ አንቺ አገሩን ድብልቅልቅልቅ አርገን ደግሰን ኩለን ድረን ሸኘ። ምን እናደርጋችሁ? ለምን ነው ተመልሳችሁ የመጣችሁት? እናንተ ሳትጋቡም ተጋብታችሁም እንደው ከላች ላይ ላትወርዱ ነው ወይ? ቁልፉን ስጪኝ፣ ደክሞናል፣ ከመንገድ ነው የመጣ ነው። እናንተ ግን ከየት ነው የምትመጡት? ማህበር ነፍሴ በማህበር ተደራጅተህ ቤት ብትሰራ፣ በማህበር ተደራጅተህ አልጋ ብታመልጥ፣ በማህበር ተደራጅተህ ብትጠጣ ብትቀመቅም፣ በማህበር ተማክረው የፈሱት ፈስ ማለት ነው። ማህበር ሄዳችሁ ነበር? አልነው ይህን ጠጅ፣ ይህን ጠላ፣ ይህን ውስኪ ድብልቅልቅልቅ ብሎ ገብቶ ሰማይና ምድሩን አደበላለቀብኝ። ግን ደግሞ ደስ አለኝ። በል እንዳትወድቅ፣ ሰክራል። ይሄንን ብርሌ አንደቀደቅኩልሽ፣ ይሄንን ብርጭቆ አገለባበጥኩልሽ፣ ይሄንን መለኪያ ጨለጥ አደረኩልሽ፣ እኔም ሰከርኩልሽ።
ሰከርኩ በእውነት ስሰክር የመጀመሪያ ጊዜ ነው። እኔ ግን ለመጨረሻ ጊዜ መጠጥ በቃ ወራዶች። አንቺ አግብተሽም ይሄ ብልግና አለቀቀሽም። ጠቢቡ በቃ እናንተ ቤት እንሂድና አዛንደር። እነዚህ ሲለፋደዱ እንቅልፍ ሲነሱን የሚያድሩት። ምን ሆናችሁ እዚህ መጣችሁ? ቢሉንስ እናቷ ሰክረው አላስተኛ አሉ ልንል። እንዴት ባክሽ? እንዴት የኔ እናትሽ ቤት ላንቺ አንሶሽ ጠበበሽ? እንኳን ላንቺ ላንዷ ልጄ ስሚ፣ እኔ እናትሽ ክንዴን ሳልንተራስ ማደሪያተሽ መንደር ለምንሽ ልታድሪ? በእናታችሁ በሩን ክፈቱትና እንግባ። እናንተ የጠጣችሁትን ጠጥታችሁ ነው። ዛሬ እንኳን ብርድ ጥይትም አይሰማችሁ። እኔ ረሃቡ ራሱ ጩሂ እያለኝ ነው። በእናትሽ ቤት እንደፈለግሽ ብጮይ ማን ከልካይ አለብሽ? በይና አዝነኪው። አንተ ባልተብየው ትከለክላታለህ እንዴ? ኧረ አልከለክላትም። ትጩ እንደውም አግዛታለሁ። አቤ ቆረጥ ይበልልህ። ናሳመኝና ና አይዞህ። እኔ እናትህ እንኳን ልጄን ገና ቤቴን እሰጥሃለሁ። እሺ ወራዥም አንተው ነህ። እሺ እንካ ቦርሳዬን ክፈትና የቤቱን ቁልፍ አውጥተህ ውሰድ። እሺ። እንዴ የቤት ርክክብ ሲደረግ ዝም ነው እንደሚባለው? አጨብጭቡ እንጂ እልል በሉ እንጂ። አስረክቤ መጣሁ፣ አስረክቤ የቤትን ቁልፍ ይኸው ባለ 7 ክፍል ቪላ ቤት ከነ ሙሉ ዕቃው መኪና ማቆሚያና ድንኳን መጣያ ካለው ሰፊ ግቢና ልጆቻችን ጋር አስረክበናል። ምን አባቱንስና ለራሳችን እንደሆነ እድሜ ይስጠን እንጂ አዲስ ቤት ሰርተን እንገባለን። ጎንበስ ብለህ ግራ አትስምም አንተ? እኩዮችህ መኖሪያ አጥተው በየኩሽና ሲያድሩ አንተ የቪላ ቤት ቁልፍ ስትረከብ እግዜር ይስጠልኝ እንኳን አትልም? አዎ አንተ ጫማ ሳም ተጎርመስ እንጂ እንዴት እንዳስጠላችሁ። ኧረ እባክሽ እንዳናስጠላሽ የት እንሂድልሽ ታዲያ? ገና ለገና ታገቢያለሽ ብለን ቤቱን ቀለም ቀባንልሽ፣ ሽበታችንን ቀለም ቀባንልሽ፣ አሁን ደግሞ ፊታችንን ቀለም እንቀባለን። አላማረብሽም? እሺ እኔም ግቢና ተኚ። ሰው ጉድ ነው የሚልሽ። ግቢ ብሌን። ቆይ አይደረግም ብያለሁ እንዴ? አይገባም። ያው መጀመሪያ ሪባን እንሰርና በመቀስ ቆርጣችሁ ነው የምትገቡት። እሺ በዛ ላይ የቤቱ አስረካቢ አጠር ብሎ ረዘም ያለ ንግግር ማድረግ አለባቸው። ይበሉ የተከበሩ ጥፎወርቅ ንግግሮን ይቀጥሉ። መልካም እንግዲህ ይህንን ቤት ከ50 ዓመታት በላይ አስከብረን አጥረን ቆይተናል። ዘበኛም ቀጥረን እናውቃለን። ዘበኞቹ ራሳቸው ሌቦች የሆኑ ቢያቀቱን አባረናል፣ ውሻም አስረናል። እነሱ ደግሞ ክፋቱ እድሜያቸው አጭር ነው። ለምሳሌ ባለፈው ሳምንት 11 ዓመት አብሮኝ የኖረ ውሻዬ በማይረባ ያሳጥን ታንቆ ሞተብኝ። ቦቢ ሞተ እኮ። ዋይ
አታግዙኝም? ዋይ ስለዚህ ነው አሁን ብረት መዝጊያ የሚሆን አማች ያስገባ ነው። ቤታችንን እንዳታስደፍር አደራ ብለናል። እንደ ውሻው ተከብረህ እንድታስከብር። ይበቃል። አሁን ደግሞ የቤቱ ተረካቢ አቶ ጠቢቡ፣ አንተ ለመጀመሪያ ጊዜ ነው አይደል አቶ ተብለህ ስትጠራ? እንኳን ደስ አለህ። ከማግባት ይህን የመሰለው ክብር ይገኛል። ወይዘሮ አቶ ጠቢቡ ነጋሽ አንዲት ሙሉ ሴት ከነ ሙሉ ቤት ማግኘቱን በተመለከተ ረዘም ብሎ አጥር ያለ ንግግር ያደርጉልን። እኔ እኮ በእናንተ አልፈርድባችሁ። የጠጣችሁትን ይሄን ሁሉ የሚያናግራችሁ፣ እኔ ግን ቆሜ ስትሰድቡኝ አልሰማም። ቆይ እንጂ ስነ ስርዓቱን አቋርጠሽ ወዴት ትሄጃለሽ? ዞር በል ወደዛ ለፍዳዳ። አማረብኝ ብለህ ነው በዚህ እድሜ የምትሞላፈጠው? በጥፊ እንዳላቃጥል ዞር በል ከበሩ ላይ። ብለኝ ምንም ብታያቸው ዛሬ አይሰሙሽም። መናደዱን ስተሽ አንቺ ራስሽ ግቢናት። እኔ ቦታቸውን አስቻቸው መጣ። ሁልሽም ነገ ያገናኘን። እሺ ምድረ ሰካራ ብላ እንጂ ምን አይኑን ታየዋለህ? አናቴ ተበጠበጠ። እኔ እናትህ ታዲያ መድኃኒቱ መች አጣሁት? የሽሮ ፍትፍት ጠጥቶ ላደረሰው ስካሩን ሲያበርድለት ቀጠሮ አይሰጥ። የብሌንን አባት ነፍሱን ይማረውና ሳይጠጣ ቤት አይገባም ነበር። ታዲያ እኔ እናትህ በሽሮ ፍትፍት ቀጥ አድርጌ ነበር ያኖርኩት። ብዙ ጠጣን እንዴ? እንዴት እንደመጣን ራሱ እኮ አላስታውስም። እኔ እኮ ሶፋው ላይ ማደሬን ሳይገረመኝ መኝታ ቤቴ እንደተቆለፈ ነው። ቁልፌን የጣልኩበትን ፈልጌ አጥቼዋለሁ ብላና ታፋልገኛለህ። ደግሞ ፒጃማ ማን ያለበሰኝ? ለመሆኑ አንተ የት አደርክ? እኔ እኮ ያን ያህል ራሴን አልሳትኩም፣ ቤቴን ያደርኩት። ወይ መበላሸት። የሆነ ሰይጣን ከኋላህ አለ በልበል እያለ የሚገፋ። በስመ አብ ወወልድ ወመንፈስ ቅዱስ። ደህና አደራችሁ። ሰይጣን እኮ ስሙን ሲያነሱት ከተፍ ይላል። ማነህ እንዴ? ጠቢቡ መቼ መጣችሁ ነው? ምንም አታስታውሱም ማለት ነው? ብሌንስ ተኝታለች። የት? እርሶ መኝታ ቤት እኮ ነው ያደርነው። እንኳን ደህና መጣችሁ። የጫጉላ ሽርሽር እንዴት ነበር? ይህንን ጥያቄ ማታ 30 ጊዜ ጠይቀኝ 30 ጊዜ መልሼልሃለሁ። ባሉ ማታ ተገናኝተን ነበር። ለማንኛውም የሽሮ ፍትፍቱን ብላ ጥሩ ነው። እኔን ሶፋ ላይ አስተኝታችሁ እናንተ መኝታ ቤት ምን ታረጋላችሁ? እርሶ እኮ ኖት ብሌንን ሙሽራ ነሽ በዛ ላይ እርጉዝ ነሽ ብሎ በግድ እዛ ያስተኙን። ጠቢቡ አትቀላምድ። ሺህ ጊዜ ብትሞሸሩ ታዲያ አልጋይን ምን ልሁን ብዬ ነው የምለቅላችሁ? እውነት ምንም አታስታውሱም? ቤቱንም እኮ ውሰዱት ብለው ሸልመውናል። ምን ነው ርክክቡን ትላንት ማታ ፈጽመን። ምን ያገጥብኛል ይሄ ዶለዝ? የት አግኝቼ ነው ደግሞ ቤቱን የምሰጥ? አብረን የገባነው እኛ ከመንገድ እናንተ ከመጠጥ ቤት ማን ነው ከማህበር ማለቴ ነው። ስትመጡ ተገናኘን። የቤቱን ቁልፍ አስረከቡኝ። በል የቤቴን ቁልፍ ወደዚህ ቶሎ። እንደው ምንስ ቢሆን የሞትኩ መሰለህ እንዴ? ለአንተ ነው ደግሞ ቤቴን የምሰጠው ለጅብ ይስጥህና። ትላንት መቼም የሚገርም ቀን ነበር። ማማ ማህበር ጋር ሄድነው አልጋ ባልጋን ለማስተዋወቅ ነበር። ለማሳያ ያልናትን አልጋ እዛው ማህበሩ ላይ ስንሸጥ በደስታ ስንጠጣና ስንጨፍረዋል። አረ ሌሊቱም እንዲሁ ስትጨፍሩ ነው ያነቃችሁት? ሊነጋጋ ሲል እኮ ነው ሁለታችሁም ድምጻችሁ የጠፋው። ክፉ ተናገርን ይሆን? አረ ማማ ጥፋ። እርሶ እንደውም ሲጠጡ ነው ሰው የሚወዱት። ሲጠጡ ቸር ይሆናሉ፣ ፍቅር በፍቅር ይሆናል። ቤቴን አውርሻለሁ ብሎ እኮ ቁልፉን ሰጡ። አያስታውሱም ወይ? ጉድ በሎዲ በል ሌባ። እንዲህ እያላችሁ ነው ልጆቻችንን ማግብታችሁ የቀራችሁት። ቁልፌን ወዲህ በል። ያው በሩ ላይ ተንጠልጥሏል።
ለመሆኑ ገብሬ ሴተኛ? ጋሽ ገብሬ እኮ እዚህ አላደሩም። እንዴት? ጋሽ ገብሬ ትላንት ስንደውልም ስልካቸውን አያነሱም ነበር። አብራችሁ የነበራችሁ መስሎን። እንኳንም እንደዛ ጠጥተን ራሳችንን ስተን አላየን። ምን ሆነዋል እነዚህ? ታዲያ እዚህ ካላደረ የት ያድራል? ወይ ለካ እናንተ አልሰማችሁም። ጋሽ ገብሬ እኮ እዚሁ ተጠቃሎ መኖር ጀምሯል። ረሃቢ ጠቅለልህ ወሬኛ። ሰው ከቤቱ እንደወጣ ሲቀር እንዲህ ነው የሚባለው? በደህናውስ ባይሆን እኔ እኮ ትናንት ቀን እንዳየሁት ነው። ደውይለታ። እሱን አንተ አትነግረኝም? ቁርስ አለ ማማጥፏ። አንተ ማን ያበሰለውን ትበላ? ሰራተኛዬ እንደሆነ ዘመድ ጥየቃ ብላ ከሄደች 4 ቀኗ ነው። ያው የደረስክበትን የሽሮ ፍትፍቱን ብላ። እንዴ እኔ ምን ሆንኩ ብዬ ነው የሽሮ ፍትፍት እበላለሁ? እኛ ምን ሆነን ብለን ይበላ ነው? እኔ እንጃ። ውፍረት ለመቀነስ ይሆን? ኖርካት እኩል ከኔ ጋር አፍ እየተካፈትኩ ኖራለሁ ብለህ ኖርካት። አንተ ኧረ በእናትህ ጉዴ ፈልቷል። ጨንቆኛል። ምን ነው? ትላንት ማህበሩ ቦታ ሳይሆን አይቀርም ሞባይሌን፣ መታወቂያና አልጋውን የሸጥንበትን ብር ከነዋሌት የሰረቁኝ። ኧረ እባክህ ማማጥፏ ምን አሉ? እሷ አልሰማችም። ከሰማች ትገለኛለች። ምን ይሻለኛል? አንተ ባህሩ። አቤት ማማ። ወየውልህ ዛሬ ምንድን ነው የምትለው? ምንም። ምን አልኩኝ ማማ? ስልክ አላስወራ ነው የምትለው? ሰምታኛለች እንዴ? ዋ ዛሬ ሃሎ። እንዴ ምን ነው አንተ ጆሮ ላይ ተኝተሃል? ምን ነው ይሄን ሁሉ ስቀጠቅጥ ያልሰማኸው? አቶ ገብሬ ለመሆኑ የታደርክ? ቤቴ? የትኛው ቤት? በሞቴ ተከራየሁ እኮ። ምን ልሁን ብለህ? እንዴት? ምኑን? ምን ብዬ ተናገርኩህ ደግሞ? ጎሽ ጥሩ ሙያ ነዋ። ማን? እኔው? መነጋገርም ላይቻል ነዋ። እንዴት? እኔ ውጣ ብዬ? ጥሩ ነው አልኩህ እኮ። ምን አንተን ባሌ ብዬ? አቤት! ኧረ ምን ልሁን ነው? አይ ማን? እኔ ጥፎወርቅ ልለምንህ? ራስህ ለምነህ ትገባለህ። አይ ተናግሬያለሁ። እንግዲህ ትመጣ እንደሆነ ና። ኧረ ተወኝ ወንድሜ። በልበል ቡና አፍልቼ እጠብቅሃለሁ። ቀልዱስ ቀልድ ነው። እናንተ ደግሞ ምን ቁልጭ እያላችሁ ታዩኛላችሁ? የተመኛችሁት ደረሰ አይደለም? ይሄው ቤቱን ጥሎላችሁ ሄዷል። ቤት ተከራይቼ ለብቻዬ እየኖርኩ ነው፣ አልመጣም እያለ ነው። ደስ ይበላችሁ። የተሳላችሁትን አስገቡ እንግዲህ። ይሄ ቤት ሲሰራም ለምን እንደተሰራ ታውቂያለሽ? ላንቺ ነው። አንቺ እያለሽ ሌላ ማን ይኖርበት? እኔ እኮ ምንም ችግር የለውም ብያለሁ። ጠቢቡን ያልተመቸው ኃይሉ ሲመጣ ምን ይላል? እሱ አውቆ ቢሆን አይሻልም ወይ ነው የሚለው። ቤቱ እኮ ባዶ ነው። ለሰርጉ ተብሎ አይደለም ቤቱን ለአንድ ወር ብቻ እንዲለቁ የጠየቅሻቸውና እቃቸውን የመኝታ ቤት የገባው እና እሺ ኃይሉ ሲመጣ ምን ይላል? ምን ይላል? ቤቴን አከራየሁት እንጂ እኮ አልሸጥኩለትም። እኔ ባሻኝ ጊዜ ቤቴን ላይ ለቅ ነው እንዲለቅ ነው እንደምፈልጊው። ልቀቅም አትልቀቅም ለማለትም እኮ እሱ የለም እኮ። እስኪመጣ ለምን እኛ እዚሁ አንቆይምና ሲመጣ አውቆት ቤት ፈልጎ እስኪወጣ እንታገስም? እስከዛ እናንተ የት ትቆያላችሁ? እዚህ ብንሆንስ? እኔ ቤት እኔ አልጋ ላይ አልጋሽን እንለቃለን። ለቀሽ ትሄጃለሽ። የራሴ መኝታ ቤት ብንሆንስ? የኃይሉ ስቃየት ይሆናል እንዴ? የኃይሉን ዕቃ ኃይሉ ቤት እናስገባው። እሱ በሌለበት እንዴት የሰው ንብረት እንነካለን? ኋላ አንድ ዕቃ ቢጎድል ወይ ቢሰበር እነሱ ናቸው ተብለን ስማችን ሊጠፋ አይደለም? ታዲያ ምንድን ነው የሚሻለው? የሚሻለውንማ ተናገርኩ እኮ። የኃይሉ ቤት በሰርጉ ሰበብ ባዶ ተደርጎ ክፍቱን ነው ያለው። እሱ እስኪመጣ እናንተ ግቡበት ብያለሁ። ደስ አይልም ግን በገዛ ቤት የማዘዝ አልቻልኩም እኮ። ወይ ቢደውል አንድ ነገር ነበር። ሁኔታውን አስረድተን ተማክረን እንደሚሆን እናደርገው ነበር።
እሱም ድምፁን አጠፋ። ግራ የገባ ነገር እንደው የቤት ኪራዩን ከፍሏል ለመሆኑ? ሲሄድ ካልከፈልኩ ብሎ ነበር። እኔ አይሆንም አልኩ። ያልኖረበትን ኪራይ እንዴት እበላለሁ? ለሌላ ሰው ብታከራዩ ኖሮ ትጠቀሚበት አልነበረ? ወይ ጉድ! አሁን እዚህ ፊታችን ስላለው ነገር አናወራም? ቢሆን ኖሮ ብሎ ወሬ ደግሞ ምንድን ነው? የቤት ኪራዩን አለመክፈሉ እንደውም የበለጠ ነገሩን ያወሳስበዋል። ስላልከፈልኩ ነው እኔን አስለቅቀው ቤቱን ለልጃቸው የሰጡት ይልሻል። ይበላ የታለ እለዋለሁ። የሥራውም የቤቱም ጉዳይ ቢቀር እንኳን ለሰላምታ እንኳን አይደውልም። እሱስ ምን ነው ጥፎርቅ? የምን ወደ ኋላ ማለት ነው? ትገቢበት እንደሆነ ግቢበት። አይ ካልሽ የገዛ ቤትሽን ፈልገሽ ትሄጃለሽ እንጂ እኔ አልጋ ላይ የተፈላሰሱ መኖር አይቻልም። እሺ እንገባበታለን። በቃ ግን ኃይሉ ተመልሶ እስኪመጣ ድረስ ብቻ ነው። እስከዛኛም የሆነ መፍትሄ እንፈልጋለን ወይ ቤት እንከራያለን። አባትሽ የሰራልሽ ቤት የት ሄዶ ነው በቤት ኪራይ የምትኖሪው እንዴ? እኔ ተናግሬያለሁ። ይሄን ግቢ አትለቂ። እዚሁ ወልደሽ እዚሁ ታርሰሽ እንዴ። ለልጅም ቢሆን እኮ የኛ ግቢ የተመቸ ነው። ወይ ጉድ! ለዛ ያድርሰን። እሺ ተነሽ። ወዴ? እቃችንን ስናስተካክል አግዢ ነው። ወንዶቹስ ባይሆን በመሸከሙ ያግዙን እንጂ ልጃችንንም ቤታችንንም መኝታችንንም ጉልበታችንንም ሰጥተን እንዴት ይሆናል? ዛሬ ግን ብትለምኝኝም እንኳን አንቺ መኝታ ቤት አላድር። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።